ጽጌረዳ ልብ አንጠልጣይና እውነተኛ ታሪክ። አዘጋጅ ማኔ። ክፍል 16። አንዳንድ ነገሮች እንዳሰባችኋቸው ሳይሄዱ ሲቀሩ ያስጠላሉ። በእኔ ቤት ብዙ የሰራሁኝ የተንቀሳቀስኩኝ ከበቂ በላይ ገቢ ያገኘው መስሎኝ ነበር። ግን ወጪን ሳስበው ገና ዜሮ ላይ እንዳለው ይሰማኛል። ቀን ሙሉ ስራ ስዞር አመሸሁና ድክም ብሎኝ ስመለስ በዛውም ቤተክርስቲያን ገባሁና ምን አለ ትንሽ አመታት ወደ ኋላ መመለስ በቻልኩ ብዬ ተመኘሁኝ። እጄን ደረቴ ላይ አድርጌ ጉልበቴ ላይ ድፍት ብዬ ቁጭ አልኩኝ። መጸለይ ፈልጌ ነበር፣ ግን ምን ብዬ እንደምጸልይ ሁሉ ጠፍቶብኛል። ዝም አልኩኝና የአባቴን አይን ማየት በራሱ ያሳቅቀኝ ጀመር። እናቱ እስማኤል ይህንን ያክል ጊዜ እኔም አባቴንም ሲያስቀምጡን ምን ይሰማቸው ይሆን? አባቴ ውስጡ ተሰቆ ከላይ እየሳቀ ቢሆንስ? ይሄኔ እኮ የልጅን ሰርግ በምን እደግሳለሁ ባልጠጣበት እንዲህ አይቸግረኝም እያለ እየተጸጸተ ቢሆንስ? እናትስ ጨንቋት ይሆን? አላቅም። ብቻ ገንዘብ በተቀመጥኩበት በሆነ ተአምር እንዲዘረገፍልኝ ሁሉ ተመኝቻለሁ። ፈጣሪ መቼስ አንተ ደግነህ። አሁን ከዚህ ወጥቼ ልሄድ ሲል በሻንጣ ሙሉ ገንዘብ ባገኝ ምን አለበት ብዬም ጸልያለሁ። ቁጭ ብዬ የት እንዳለው እስክረሳ ድረስ በሀሳብ ተመስጬ ማሄ ደወለችልኝና የት እንዳለው ጠየቀችኝ። ነገርኳት። በቃ መጣሁ አለችኝ። ትንሽ ቆየችና መጣች። ደወለችልኝና በሱሪ ስለሆንኩኝ ውስጥ መግባት አልችልም እና ውጭ እንቀመጥ፣ ከመምጣት በፊት ግን ጸልይልኝ አለችኝ። እሺ ብዬ ተነስቼ ተሳለምኩና ወጣሁኝ። አየኋት፣ አቅፋ ሰላም አለችኝና ወደ መኪናዋ ገባች። ተከትያት ገባሁኝ። አይኔን እያየች ምን ብለህ ጸለይክልኝ አለችኝ። ምን ብዬ እንድጸልይልሽ ነበር የፈለግሽው አልኳት። ደስተኛ እንዲያደርገኝ ብትጸልይልኝ ደስ ይለኝ ነበር። አሁን ደስተኛ አይደለሽም እንዴ አልኳት። ስታይ ደስተኛ ነው የምመስለው አለችኝ። አዎ፣ ደግሞ አንቺ ምን ጎደለሽና ነው የሚከፋሽ? እኔ ላልቅስ ልዘን እንጂ አልኳት። አንገቷን ቅርቅር አደረገችና ቆይ እኔ ግን ስታይ ደስተኛ ነው የምመስለው ወይስ የግዴታ ማዘን አዝናለች ለመባል በገንዘብ መቸገር አለብኝ? እምስቀው እኮ ለምዶብኝ ነው። እኔ ከልጅነቴ ጀምሮ አባቴ እንዳለቅስ አይፈቅድልኝም። እንዳላለቅስ አድርጎ ነው ያሳደገኝ። ግን በዛውም ልክ በሳል እንደሆን አድርጎኛል። ነፍስ ማወቅ ከጀመርኩኝ አንስቶ አባቴ እኮ ብቻውን መኖር ለኔ ሲል ነው። አባቴ በኔ ምክንያት ሚስት ሳያገባ ኖረ እያልኩኝ ነጋ ጠባ እንዳለቀስኩኝ እንደተጨነቅኩኝ ነበረ። ግን አንድም ቀን ስሜቴን ለአባቴ አሳይቼው አላቅም። እሱ ፊት የሚያስቀው የማያስቀው ዝም ብዬ እገለፍጣለሁ። ምክንያቱም አባቴ ብቻዬን ብሆንም አይጨነቅም። ደስተኛ ልጅ አሳድጌያለሁ እንዲለኝ እፈልጋለሁ። አባቴ በስነ ልቦና በጣም እንደተጎዳ አውቃለሁ። ሁሌ እናቴን ሲያስባት ውስጡ እሳት እንደሚጎርስ ስለማቅ ጎዳና ወደ ወጡት ያልጋ ቁረኛ ወደ ሆኑት እናቴን አባቴንም አስባለሁ። እናም አንዳንዶቹ እናታቸውን አባታቸውን በሞት የተነጠቁ እንደሆኑም ልጆቻቸውን በሞት መነጠቃቸውን አያለሁኝ። እዛ ቦታ የሚሄደው እየሄድኩኝ ታሪካቸውን አሰባስባለሁ። ከዛ ሁሉንም ለአባቴ አሳየዋለሁኝ፣ አነብለታለሁ። ለምን መሰለህ እንደዛ ማደርገው? አባቴ ልክ እዚህ ምድር ላይ እኔ ብቻ አይደለሁም የተጎዳሁትኝ፣ እኔ ብቻ አይደለሁም በሞት የምወደውን ሰው የተነጠቅኩት ብሎ እንዳያስብ እያልኩ ነበር። ግን በትንሽም ቢሆን ተሳክቶልኛል። አባቴን ትቼ ሰርግ ተደግሶ ከቤት በክብር ሲድረኝ
የኔ ሀሳብ የነበረ እንደዛ አልነበረም። ባለቤቴ ጧት ወጥቶ ማታ እስኪገባ እንዲናፍቀኝ እፈልጋለሁ። ከሱ ውጭ የትም ቦታ መሄድ አልፈልግም። በቀን 10 ጊዜ እየደወለልኝ ስለ ደህንነቴ እንዲጠይቀኝ ይፈልግ ነበር። ግን አሁን ሁሉም ተቃራኒ ነው የሆነው። ደግሞ እኮ ግርም የሚለኝ ነገር ባለቤቴ ለኔ ስሜት ስለሌለው ትንሽ እንኳን አይደብረኝም፣ ምንም አይመስለኝም እኮ አለችኝ። እውነት ለመናገር አሳዘነችኝ። አቅፌ አይዞሽ ብዬ ላጽናናት ፈልጌ ነበር፣ ግን የራሴ ብሶት ተቀሰቀሰብኝና እንባዬን መቆጣጠር አቃተኝ። ሳለቅስ እንዳታየኝ ፊቴን አዞርኩኝ፣ ግን መደበቅ አልቻልኩኝም። እኔን ስታይ እሷም አለቀሰች። በል አይዞን አለችኝ። እንደ ሕፃን ተቃቅፈን አለቀስን። የትኛው ብሶታችን እንዳስለቀሰን እንኳን ለይተን አላወቅንም። የሆነ ሰዓት ላይ ቀና ብዬ አየኋትኝ። ፈጣሪ ልቦናችንን አይቶ ቀጣይ በደስታ የምናነባበት ዘመናችንን ያምጣልን አለችኝ። አሜን አልኳት። የሆነ መጽሐፍ ላይ ምን አነበብኩ መሰለክ? ጉልበታችሁን እንኳን አቅፋችሁ ለማልቀስ አቅም ባጣችሁበት ጊዜ አብሯችሁ ማን ነበር የሚል ነገር አንብቤያለሁ። እኔ ግን ጉልበቴን ሳይሆን አንተን አቅፌ ነው ማለቅሰው አለችኝ። ሆሆ ሴትዮ እያሽኮረመምሽኝ ነው። አሁን እኛ ጋር ታድሪያለሽ ወይስ ቤትሽ ትሄጃለሽ አልኳት። ከትከት ብላ ሳቀች እና አንተ ልጅ አለችኝ። አሁንም ትስቃለች። አንቺ ልጅ ያምሻል እንዴ? እንባሽ እንኳን ሳይደርቅ እንደዚህ የሚያስቅ ነገር ምን አገኘሽ አልኳትኝ። በቃ ቤት ተቀያየርን ማለት ነው። እኛ ጋር ታድሪያለሽ ወይስ ቤትሽ ስትለኝ እኮ ነው። አሳከኝ። ለማንኛውም እናንተ ጋር ነው ማድረው፣ እንሂድ በቃ አለችኝና ወደ ቤት ሄድን። እዛ ስንደርስ ግን አባቴም አቶ እስማኤልም ቤት የሉም። ደወልንላቸውና የት እንዳሉ ጠየቅናቸው። እዛው ቅርብ እንደሆኑና ትንሽ እንደሚቆዩ ነገሩን። እስከሚመጡ ቡና አፈላላንና በረንዳ ላይ ቁጭ አለን። ማሂ ብቻዋን ፈገግ እያለች ይህ ቤት ግን ሰላም አለው። እዚህ በረንዳ ላይ ቁጭ ብዬ የሰፈሩን ሁኔታ እንቅስቃሴ ሳይ ቀለል ይለኛል አለችኝ። ዝም ብለን ስንቀባጥር ስንሳሳቅ ቆየን። ዛሬ አባቶቻችን ምን ሆነው ነው? ቆዩ እኮ አልኳት። አዎ እንደውልላቸው እንዴ? ምን ሆነው አለችና ስልኳን አንስታ አቶ እስማኤል ጋር ደወለች። እነሱም እኛ መኪና መንዳት የማንችልበት ሁኔታ ላይ ስለሆነን መጥታችሁ ውሰዱን አሏት። ማሂ ደነገጠች። ምን ሆናችኋል? ከሰው ጋር ተጣላችሁ ወይስ ምንድን ነው ብላ ቀወጠችው። እሷ ስትቀውጠው ደነገጥኩኝ። ምንድን ነው ማሂ ብዬ አፈጠጥኩባት። እዛው ወደቀች። እዛ ወደኛ ቤት ማጠፊያ ያለው መጠጥ ቤት ናቸው። ኑ ውሰዱን አሉ። ምን ሆነው ነው? ና በቃ እንሂድ ብላ ያዘችኝ። ወጣች። መኪናውን አስነስታ ነዳችው። እዛ ስንደርስ አባቴና አቶ እስማኤል በመጠጥ ብዛት ጨርቅ ሆነው ነበር። ሁለቱም ከት እያሉ ይስቃሉ። ኑ ተቀላቀሉን፣ 1-2 ብላችሁ እንሄዳለን አሉን። አባቴ መቀመጫ ወንበሩን እየጠቆመን፣ ማሂ ቆጣ ብላ ሀሳብ የላችሁም እንደ ሂሳብ ከፍላችኋል እንሄድ አለቻቸው። አባቴ አይ ገና መች ጨረስነና ነው የምንከፍለው፣ ልጄ ቁጭ በይ ነይ፣ ብሶታችሁ ይቀልላችኋል፣ ትንሽ ቀመስ አድርጉ አሉና ከት ብሎ ሳቁ። አቶ እስማኤልም ከሱ እኩል እንደ ጅል መንከትከት ጀመረ። ማሂ ፊቷ ቅይር አለ። እንባ ተናነቃተኝ። አስተናጋጁን ጠራችውና ሂሳብ ጠየቀችው። ነገራትኝ። በሞባይሏ ከፈለችና ተነስታ እንሂድ አለቻቸው። አቶ እስማኤል ለመነሳት ሲሞክር ተመልሶ ወንበር ላይ ወደቀ። አባቴ እየሳቀ በርታ በል እንጂና እኔ ልደግፍህ አለውና ተያይዘው ወጡ። ማሂ እኔ ከአባቴ ጋር እሄዳለሁ፣ አንተ የኔን መኪና ይዘህ
ያዝ ብላ ቁልፉን ሰጠችኝ። እኔም ከአባቴ ጋር እሷም ከአባቷ ጋር በተለያየ መኪና ከፊትና ከኋላ ሆነን ወደ ቤት ሄድን። አባቴን አንድ ቃል ሳልናገረው ነበር ቤት የደረስነው። ግቢ ውስጥ ገብተን መኪናውን አቁሜ አባቴን ደግፍ አደረኩትና ወደ ቤት አስገብቼው አስተኛሁት። ወጣው። እስከዛ ሰዓት ድረስ ማሂና አባቷ ከመኪና አልወረዱም ነበር። ወደ መኪናው ሂጄ መስታወቱን አንኳኳሁላት። ከፈተችው። መኪና ውስጥ አባቷ ትውክት በትውክት ሆኖ ውስጡን እንዳለ አበላሽቶታል። መተንፈስ እስኪያቅተው ድረስ እያቃሰተ እያየችው ማሂ ዝም ብላ መሪው ላይ ተደግፋ ሳያት ገረመችኝ። አንቺ ያምሻል እንዴ? ምን ሆነሽ ነው? አይታይሽም እንዴ? በሩን ክፈችው አልኳትና በሩን ከፈተችልኝና አቶ እስማኤልን ደግፌ አወረድኳቸው። ውሃ እንድታመጣልኝ ለሰራተኛዋ ነገርኳትና አመጣችልኝ። አቶ እስማኤል አጣጥቤ ውሃ አጠጥቼው አረጋግቼ አስገባሁትና አስተኛሁት። ወጣሁ። ማሂ መሪው ላይ ድፍት ብላ መኪና ውስጥ ቁጭ ብላለች። በሩን ከፍቼ እንድትወርድ ነገርኳት። ልብሷ ተበላሽቷል። እሷ ግን ድንዝዝ ብላ መቀመጧ ግራ አጋብቶኛል። ታዲያስ ቤተሰቦች በቀጣይ ፓርት እንገናኛለን። ቸር ሰንብቱልኝ።